አንድ ሰው ህመሙን ቁስሉን ያሳለፈውን የተበደለውን ሲያወራ ውሸት ነው ስትለው በጣም እየናቅከው ነው፣ የበለጠ እያቆሰልከው ነው። አንድ ሁለተኛ ነገር በሴት የሚተዳደሩ ቁጭ ብለው የሴት ብር የሚበሉ ወንዶች ተናደውብኛል። ሲናደዱ ውለው ይደሩ። አይዶን ኬር አይምሯቸውን ማሰራት ጀምረው እንደ አባወራ ወጥተው ሊስትሮም ሆነ ዘበኝነትም ውዛደርነትም ሰርተው ለቤታቸው ዳቦ ይዘው ይግቡ። ወንድ ይሁኑ። ወንድ ማለት ሰርቶ ቤቱን የሚመራ ነው። አለቀ። በተረፈ ደግሞ የሚማግጡ ወንዶች፣ አዎ እዚህ እዛ የሚሉ ወንዶች አይወዱኝም። ለምን? ሁሉም ሴቶች እኩል ናቸው። ሴት ጋር ሁሉም ያለው አንድ ነው። የተለየ የያዘች የለችው። ወፍራም ቀጭን ነው የምንለያየው፣ አጭር ረጅም ነው፣ ቀይ ጸይም ነው የምንለያየው። ሁሉም ሴቶች አንድ አይነት ናቸው። ሌባ ላመሉ ዳቦ ይልሳል። ልክስክስ ወንዶች ግን ሄደው ይማግጣሉ። ስለዚህ መማገጥ ማለት ደግሞ ምንድን ነው? የጋብቻ ውልን ማፍረስ ነው። ጋብቻን ማቆሸሽ ነው። ስለዚህ የማገጠ ሰው መረጠ ማለት ነው። ሄደ በቃ። የሄደን ሰው አትያዙ፣ ልቀቁት፣ ይሂድ። ይቅርታ የሚባል ነገር የለም ለመማገጥ። እምነት መስታወት ነው። አንዴ ከተሰበረ ተሰበረ፣ አይስተካከልም። እንደተከባበርን እንድንኖር አንዴ ማገጠ ተሳስቻለሁ፣ ኢትስ ኦኬ፣ ከነ ስህተትህ እዛው ሂድ። የባልና ሚስትነታችን ቀርቷል፣ እናትና አባትነታችን አልቀረም። እየመጣክ በየጊዜው ልጆች ክንጠይቃለን። በሰላም እንደተከባበርን፣ ክብር ከፍቅር ይበልጣል። ተከባብረን በሰላም ተለያይተን መጠያየቅ እንደ ዘመድ በቃ ዘመድ ሆንን እንጠያየቃለን እንጂ የማን ልብ ቆስሎ ሴት ምን ስለሆነች ነው ሴት ልቧ ተሰብሮ ቆስሎ አንገቷን ደፍታ የምትኖረው? ዋይ ለምንድን ነው ሴት ልጅ ሁሌ ቁስልሽን ከነ ቁስልሽ ኑሪ የምትባለው? ሴት ልጅ ለምንድን ነው እየከፋሽ ባልሽ እየሄደ እየማገጠ አንቺ ግን ሴት ስለሆንሽ ችለሽ ቁስልሽን ሸፍነሽ ኑሪ የምትባለው? ሴት ልጅ ለምንድን ነው? ሴት ልጅ ልክ እንደ ወንድ ሰርታ ቤቷን ማስተዳደር አትችልም? ሰርታ ልጆቿን ማሳደግ አትችልም? ሁሉም ወንድ የሚያደርገውን ሁሉ ሴት ልጅ ማድረግ ትችላለች። ኔቨር ከነ ቁስልሽ ኑሪ አትባልም። ህይወት አንዴ ነው። ላይ የምንኖረው አንዴ ነው። እኛ ሴቶችም እንደ ወንድ ደስተኛ ሆነን የመኖር መብት አለን። እያለቀሰች ሴት ልጅ ትራሷ በእንባ እየበሰበሰ መተኛት የለባትም። አለቀ። ማገጠ ታሰናብተዋለች። አለቀ። እየማገጡ ትዳር ለትዳሩ ዋጋ ሊሰጥ ይገባል። አንዴ ሄዶ ከማገጠ ውዱ ሚስቱን እንደሚያጣ ማወቅ አለበት። ሴት ልጅ መጫወቻ አይደለም። እኔ አንድ የምናገረው እድል ስጭኝና ዝላሉ ለሁሉም ለባለትዳር ሴቶች ነው። ለባለትዳር ሴቶች በሙሉ ይሄንን በትህትና ማዳመጥ አለባቸው። የሰው ልጅ ፍጹም አይደለም፣ ሊሳሳት ይችላል። በአንድ ጊዜ ስህተት ብላችሁ የምትወዱትን ባላችሁን፣ የልጃችሁን አባት፣ ብዙ ያሳለፋችሁትን ባላችሁን ለአንድ ጊዜ ስህተት ብላችሁ ለሁለት ጊዜም ስህተት ለሶስት ጊዜም ስህተት ብላችሁ ቤታችሁን እንዳታፈርሱ። የሀቢባ ምክር ገደል ነው የሚከታችሁ። ይሄንን ማገናዘብ አለባችሁ። በይቅርታ የማይታለፍ ነገር የለም። እዛ ቦታ ላይ እንዳይደግም እናንተ ራሳችሁን በሁሉም ነገር ዝግጁ አድርጋችሁ መገኘት። ከዛ ደግሞ እናንተ ባላችሁን ወደ ሌላ ቦታ ልቡ እንዳይሸፍት ልቡን የመማረክ እና ልቡን የመቆጣጠር ብቃት ይኖራችሁ። ይሄ ነው። ሁለተኛው ደግሞ እድል ለእኛም ሰጠና ሚዩት አደርጋለሁ። አሁን የሚነወር ይቅርታ ሰኢድ፣ ወንድና ሴት አብረው የሚተኙት ሲፋቀሩ ሲፈላለጉ ሁለቱም ስሜት ሲኖራቸው ሲዋደዱ ነው። እና እንደ እንስሳ ወንድ ልጅ ለምሳሌ እንስሳ በግ ለመራባት ካገኛት ሴት በግ ጋር እየሄደ ይተኛል። ለምን? ለመራባት ነው። ትዳር የሚፈጠረው ለመራባት አይደለም። ትዳር የሚፈጠረው ለፍቅር ነው፣ ቤተሰብ ለመመስረት ነው። አንድ ባልና ሚስት መሀል እንኳን ቢሆኑ ፍቅር ካለ መሀላቸው ከማደጎ ልጅ አምጥተው ያሳድጋሉ። ፍቅር ካለ ፍቅር ነው ቤት የሚመሰረተው፣ ትዳር የሚመሰረተው በፍቅር ነው። ስለዚህ ወንድ ልጅ 2 3 4 ማግባት ከ2 3 4 ሴት ጋር መተኛት ካለበት ትዳር የሚባለው ነገር ለምን አስፈለገ? ዋይ ጋብቻ አንድ ነው። አንደኛ አንተ ወደ ጋብቻ ስለሄድክ ነው። ይህ ስለ ጋብቻ ለማውራው ስለ መማጋጥ ነው ማውራው። ስለዚህ ማጋጭ ወንድ ነው። ስለ ማማገጥ አንተን እያልኩ አይደለም፣ አከብርሃለሁ ወንድሜ። ስለመማገጥ የሚከራከር ወንድ ልጅ ሊማገጥ እየተዘጋጀ ነው። የመማገጥ ፕላን አለው። ከዚህ በፊት ማግጧል፣ አሁንም ሊቀጥልበት ነው። አልተጸጸተም። እስቲል እየማገጠ ሊኖር አስቧል ማለት ነው። መማገጥ ማለት እምነትን መስበር ነው። ተሰበረ። እምነት አንዴ ከተሰበረ አይገጠምም፣ አይሆንም። ብታጣብቀውም ተመልሶ ሰላም አይኖርም። ሁሌ ሚስት ባል ባመሸ ቁጥር እየተጠራጠረች ቤት ውስጥ ያሉት ልጆች ሰላም ይነሳሉ። ሴት ልጅ ሰውን ፈርታ፣ ጎረቤት ፈርታ፣ ዘመድ ፈርታ ትዳሯ ፈረሰ እንዳትባል ስትል የማገጠ ባሏ ጋር አብራ ስትኖር ሁሌ ልቧ ሻክሯል። ቤት በገባ ቁጥር ስልኩን መጎርጎር ትፈልጋለች፣ ልብሱን ማሽተት ትፈልጋለች። ሁሌ
ሁሌ ትጠራጠረዋለች። እሱ አደጋ ደርሶበት ሆስፒታልም ገብቶ ቢሆን እሷ ግን ከሴት ጋር ተኝቷል ነው ሀሳቧ። ለምን አንዴ ባግጧል። በቃ አንዴ በር ከፈተ፣ የጥርጣሬ በር። አንዴ እምነቷን ሰበረው። ይቺ ሴት ደስተኛ ሳትሆን ሁሌ እየተጠራጠረች ነው የምትኖረው። ለምን ሴቷ በእንደዚህ አይነት ሁኔታ እንድትኖር ይፈረድባታል? ለምን አንዴ ባለጋ አይደል? ችግር የለውም እኮ ኦኬ፣ ይመችክ፣ በቃ ቻው ሂድ። ለምንድን ነው በግድ ይቅርታ አድርጌለት የምኖሩ? ለምን ሴት ይቅርታ እንድታደርግ ታስገድዳላችሁ? በባህል በምናምን በሃይማኖት በባህል እያሳስበባችሁ፣ ሃይማኖትም ባህልም ሴትን ልጅ የሚጎዳ ከሆነ ጥንቅር ይላላ። ሴት ልጅ መጎዳቷ ይቆማል እዚህ ጋር። ሴት ልጅ ደስተኛ ሆና የመኖር መብት አላት። የመረጠችውን የማግባት የመረጠችውን የመፍታት የፈለገችውን ሆና የመኖር መብት አላት። ባሏ ከማገጠባት አልፈልግም ካለች ቤተሰብ፣ ሃይማኖት፣ ባህል ሼም አስይዞ በግድ እያለቀሰች በውስጧ እንድትኖር ልታስገድዷት አትችሉ። ኦኬ፣ መጀመሪያ ደረጃ ቅድም ሌዲስ ፈርስት ስትይ ነበረ፣ ቅድማ ለሴት ስትይ ነበረ። ባይዜ በሁሉ ነገር አይደለም ቅድማ ለሴት የተባለው። ወንድና ሴት አብሮ ሲሄዱ ቅድማ ሴቷ እንድትሄድ ነው። ምክንያቱም ወንድ ልጅ ዳሌ ማየት ስለሚወድ ነው። ወደ ሁለተኛው ነጥብ ስንመጣ ትዳር ማለት የሁለት ሰው ፍላጎት፣ የሁለት ሰው አላፍትና ነው። የመጀመሪያው ደረጃ ኦኬ። አሁን ሰይድ ስትናገር የነበረው ጭራሽ እሱም ቺት አድርጎ ከአንቺ ያጣውን ነገር አስተካኪና ትዳሩ እንዳይፈርስ አድርጊ። በዚህ አጋጣሚ ድመትን ቤት ዘግታችሁ ከመታችሁት ዘሎ ነው ጉራ። ጭራሽ እንደ ሁለተኛ ቺት የሚባለው ነገር ነው። አንዳንዴ ሰክሬ ነው የሆን ነገር ሆኜ ነው ምናምን የሚሉ ሰዎች አሉ። በድን ነው ማለት ሲጀመር እሷና እሱ እስኪጠጡ ድረስ ምን አደረሳቸው? ቺት ከሚያደርጋት ሴት እዛ ድረስ ምን አደረጋቸው? አይምሮ ላይ ከሌለ ገብቶሻል? ሀሳቡ ላይ ከሌለ ፍላጎት ከሌለ ሲቀጥል እኮ በቃ አለቀ እኮ። ቺት አደረገ ማለት ይሄ ሰውዬ አለቀ። ትዳሩ ማለት ትዳሩን አይፈልገውም። ኦርሊ እሱም ደስተኛ አይደለም። ለእሷ ብቻ አይደለም። አንተ የራስህን ሀሳብ ነው እየደገምክ ያለው። ለእኔ የኔ ሀሳብ ነው ሀቢቢ። ተቃራኒ ሀሳብ ላይ ስንወያይ ያኔ ሀሳብ ብቻ ነው ልክ ማለት በራስ በግድ ተቃራኒ ይሆናል። በጣም ብዙ እንደሱ አይነት ወንዶች እንዳሉ ታውቃለህ። እኔ የሚደግፉ በጣም ብዙ ንጹህ ታማኝ ሚስታቸውን እስከ ሞት የሚወዱ በጣም ብዙ ሚስታቸው አይደለም ጤነኛ ሚስት ይዞ ታማሚ የአልጋ ቁራኛ ሚስት ይዞ እዚህ ቤት አቅርቢያቸው ነበር። ቲናና ጌች 5 ዓመት የአልጋ ቁራኛ ሆና ለሚስቱ ታማኝ ሆኖ ፍቅር እየሰጠ አብሯት አለ። ካፈቀረ ወንድ ልጅ ስሜቱን ይረሳል። የስሜት ጉዳይ አይደለም፣ የፍቅር ጉዳይ ነው። ስታፈቅር በልብክ ነው የምታፈቅረው። ስሜት አይነዳህም። ከብት ነው በስሜቱ የሚነዳው። ከብት ነው ያያት ሁላ የሚያምረው እየሄደ የፈለገበት መጋደም የሚፈልገው። ወንድ ልጅን በከብት አትሳሉት። ወንድ ልጅ ሰው ነው፣ አይምሮ አለው፣ ያመዛዝናል። ሄዶ የተኛ ቀን መርጧል፣ መረጠ። ምርጫውን እንዲኖር መልቀቅ ነው። እራሷን የምታከብር ሴት አንዴ ባሏ ሄዶ ከማገጠና ተያዘችው አለቀ። በግድ ካስቀመጠችው ክብረ ቢስ ናት። በቃ ይሄ ሰውዬ ምርጫውን አሳያት፣ ፍላጎቱን አሳያት። እንደመጣው በተግባሩ ይኸውልሽ፣ እኔና አንቺ አሁን ያልተግባባ ነው እኮ። እኔ እኮ ሀሳብሽን ይሄ የሚባለውን እየደገፍኩት አይደለም። ሆኖ ግን ስህተት ከተፈጠረ በይቅርታ መታረቅ አለባቸው። አንቺ ሴት አይደለሽም፣ አንቺ አይደለሽም አትበይ እኮ። ሱሪውን ሲያወልቅ ነበር ነገር ችለው እየኖሩ አሉ። ይኸውልሽ፣ ቆይ ወደድሽም ጠላሽም ክብረ ቢሶች ስለሆኑ ናቸው። የምታድር ሴት ክብረ ቢስ ናት። የሚማግጥን አየሽ፣ በእነዛ ሴቶች ቁስል ላይ አሁን እንጨት እየሰደርሽ ነው። ይበላቸው፣ ትዳራቸው እንዲፈርስ እያደረግሽ ነው። ይሄ መሆን የለበትም። ኦልሞስት እስካሁን በዚህ ውስጥ ቢያንስ 1% 2% የሚሆነው እንደ አይነት ችግር ደርሶበት ችሎ የሚኖር ሴት አለ። ክብረ ቢስ ናት። ስለዚህ የወንድ ጥገኛ ናት። አልፈው ይኸውልሽ፣ ዛሬያቸውን ሰላም እየኖሩ ያሉ ሴቶችን እየቀሰቀሽ ነው። ይሄ አምባገነናዊ ቅስቀሳ ነው። አመት ማስነሳት ወንድ ጋር የምትኖር ሴት አትኖርም። ምን እያለው ሚዲያ ላይ አለ፣ ብዙ አሉ። እኔ የማውቀው ብዙ አለ። ገና እኮ ገና በደንብ እየሰራው እዚህ ላይ ይሄ ደግሞ ግሬ እሰራለሁ እዚህ ላይ በሴት ብር የሚኖር ወንድ አይኖርም ከዚህ በኋላ። ወንድ አቅፋ የምታድር ክብረ ቢስ ሴት አትኖርም ከዚህ በኋላ። በሴት ብር የሚኖር ወንድ እኔም ተቃዋሚ ነኝ። አይደለም
ያደለም እኛን ያሳሰብን። እኔ የምለውን አሁን ይኸውልሽ አንቺ ቁስል እየቀሰቀሽ ነው ሁሉን አደረገቻቸው እኮ ብለዋል። ትላንት ይኸውልሽ አንድ ጋር አዳምጪኝ። እኔ የምለውን ስለማታዳምጪኝ